በጣም ሰው የሚወደው ነገር ምንድነው? ዲስካውንት ቻፓ ከተባለ የሚታያቸው ኤርሊ በርድ ነው። ስሜ ዲና አብርሃም ይባላል። ያው ኢቨንት ላይ ነው የምሰራው። ቅርንፉ ዲጂታልስ የሚባል የዲጂታል ማርኬቲንግ እንዲሁም ኮሚኒኬሽን ካምፓኒ አለ። ሁሉም አይነት 360 የሆኑ ስራዎችን እንሰራለን። ሁሉም ነገር ኢንሃውስ ነው። የተለያዩ ዲፓርትመንቶች በውስጡ ይዘዋል። ፕሪንቲንግ ዲፓርትመንት አለ፣ ፕሮዳክሽን ዲፓርትመንት አለ፣ የማርኬቲንግ ዲፓርትመንት እንዲሁም እኔ የምሰራበት ነው የኢቨንት ዲፓርትመንት አለው። የኢቨንት ስራ በጣም ከባድ ነው። እንደሚታሰበው ቀላል ስራ አይደለም። በእርግጥ የተለያዩ ችግሮችን ፌስ እናደርጋለን ኤቭሪ ታይም። ግን አት ዘ ኤንድ ኦፍ ዘ ዴይ ሁሉም ነገር በጥሩ ሁኔታ ተርን አውት ማድረጉ ነው እና ለህዝቡ ጥሩ ኤክስፔሪየንስን መስጠታችን ነው ፎከስ የምናደርገው እና ያው ሰው ቢሃይንድ ሲን ያለውን ነገር ለማየት ትንሽ እንትን ይላል። ሌት ናይት ስራዎች አሉ፣ እንቅልፍ ማጣት አለ፣ መራብ አለ፣ በጣም ብዙ ችግሮች አሉ እኛ ፌስ የምናደርጋቸው እንደ ኢቨንት ኦርጋናይዘር ማለት ነው። ከዛ በተረፈ ደግሞ የቲኬት ሴልስ ትንሽ ያስቸግራል። የቲኬት ሴልስ ስልሽ ላይክ ሂደቱ ማለት ነው። ሰው በምንድን ነው የሚቆርጠው? በር ላይ መጥተው ሲቆርጡ ለምሳሌ አሁን ድሮ ቻፓን ሳንጠቀም በፊት የሚያጋጥመን የነበረው ምንድን ነው? በጣም ብዙ ሰዎች ናቸው በር ላይ የሚቆሙት። ጮቤን እንደ ምሳሌ መጥቀስ ከተቻለ ኢማጂን ያ ሁሉ ሰው በር ላይ ይቆማል። ከዛ 10ም ሰው አርጊ 15ም ሰው አርጊ ያ ሁሉ ሰው ቆሞ ያን ሁሉ ህዝብ ለማስተናገድ በጣም ከባድ ነው የሚሆነው። ከጥቂት ጊዜዎች በኋላ እንደሆነ ቻፓን በደንብ መጠቀም ከጀመርን ጊዜ በኋላ ይህንን ስራ በጣም በጣም በትልቁ ነው የፈታለን ይሄንን ችግር ማለት እችላለሁ። ምክንያቱም ሰው ኦልሬዲ ቀድሞ በቻፓ ቆርጦ ይመጣል። ከዛ በኋላ በር ላይ ሲደርስ ኪውአር ኮድ ያሳያል። ስካን ማድረግ ብቻ ነው ከኛ የሚጠበቀው ማለት ነው። ሙሉ ኢንፎርሜሽናቸው በቻፓ ሴቭ ስለሚደረግ ዳታቸው እዛ ላይ የፈለግነውን ኢንፎርሜሽን ማግኘት እንችላለን። ከዛ ስካን ስናደርግም መግባታቸውን ይገልጽልናል ማለት ነው። ኦልሞስት ሁሉም ማለት ይቻላል አሁን በር ላይ የቀረ ነው ትኬት መጥቶ መቁረጥ። ቀድሞ በቻፓ በጣም ብዙ ሰዎች ቀድሞ ይቆርጡና ኪውአር ኮዳቸውን ኢዝሊ ይዘው ይመጣሉ። እሱን ስካን እያደረግን እናስገባለን። እንደ ተጠቃሚም እንደ አንድ ኢቨንት ለመሄድ ሰው ብዬ ሳስብ ራሴ እነሱም ፌስ የሚያደርጉት ቻሌንጆች ይኖራሉ። ምክንያቱም በር ላይ እኔ ሁሉ ሰው ሳቆም እነሱ ደግሞ ቆመዋል ረዥም ሰዓት። ስለዚህ እኔ እንደ ተጠቃሚ ሳስበው መጥቼ ምንም ሀስል ማድረግ አልፈልግም። ለመዝናናት መጥቼ ለምን እቆማለሁ? እሱን በተወሰነ መልኩ ቀንሶልናል ብዬ አስባለሁ። ምክንያቱም ኪውአር ኮድ ብቻ ነው ይዘው የሚመጡት፣ እሱ ስካን ተደርጎ ይገባል። በእኛ በኩል ስካን ስናደርግ ብዙ ጊዜ ትንሽ አንዳንድ ኪውአር ኮዶች የመጭበርበር ነገር አለ፣ ፌክ ኪውአር ኮዶች ይኖራሉ ምናምን እና ሙሉ ዳታቸው ሴቭ ስለሚደረግልን እንዲሁም ጮቤ ለምሳሌ 9ኛው ኤፒሶድ ከሆነ 9ኛው ኤፒሶድ መሆኑን የሚገልጽ ዳታ ይወጣልናል። ስለዚህ ኢን ዳት ዌይ ምንም አይነት የመጭበርበርም ትንም አይነት ነገሮች አይኖርም ማለት ነው። ያው እውነት እንነጋገር ከተባለ ለምሳሌ 5 ጓደኛሞች ከሆንኩኝ ወይ 3 ከሆነን 2 ወይ ከአንድ በላይ ከሆነን ብቻ ለአንድ ሰው ብቻ ብትቆርጪ ትንሽ ሊያስቸግር ይችላል። ሁሉም ለየራሱ ሊቆርጥ ነው። ግን ለአንድ ለጓደኞችሽም ጨምረሽ መቁረጥ የምትችይበትን ነገር አመቻችቶልናል። እሱ አንድ ቀላል ነው። በአንድ ስም በአንድ ስልክ ቁጥር ሁሌ የምንጠየቀው ነገር ነው። እየደወሉ ችግር አለው ለእኔ ለጓደኛዬ ፈልጌ ነበር ግን አንድ ሰው ስም ነው የጻፍኩት እና እምቢ እንዳትሉኝ ይሉናል እና ኧረ በደስታ እንላለን እኛ። ስለዚህ ለ5 ሰው ለ3 ሰው ለ2 ሰው እስከዛ ድረስ መቁረጥ የሚችሉበትን ነገር ስለተመቻቸ እሱም በጣም ቀለል አድርጎላቸዋል ማለት ነው። ፕሮግራሙን ያየነው ቲክቶክ ላይ ነበረ። በዛው ቲክቶክ ፔጃቸው ላይ ወደ ቻፓ ገብተን ቻፓ ላይ ቆረጥን። ቀላል ነበር። የ8 ሰው ነው ምናምን አንድ ላይ በጀማ ቆርጠን የመጣ ነው። እንደምናየውንም አሪፍ ነው። My name is Jonas. The experience I had with Chapa is really nice. It's smooth and I love the way they do their thing and when you're both on it's really nice. The experience I had, I bought a ticket and I had transaction with so it's really nice and I hope you all have the same experience as well. እንደውም ሌላ የምንጠይቀው ነገር ምንድነው? ቻፓ አፕሊኬሽን የለኝም ይላሉና እሱ እንደማያስፈልጉላ በደንብ ክሊር እናደርጋለን። ጀስት በቃ ሊንኩን ተጭኖ ራሱ ይመራቸዋል። በጣም ቀላል ነገር ነውና
አንድ ሰው እሱም በጣም የወደደው ያቀለለለት ይመስለኛል። ለዛም ነው አሁን የተወደደ ሄደው። ከዛም ሊንኩን ተጭነው እንትን ሲሉ ደግሞ ሁሉም የሚያስቡት ምንድነው በቻፓ እንዴት አድርጌ ነው ከፍለው? ምክንያቱም ሁሉም የለመደው ቴሌብር፣ ሲቢኢ ወይም ሌሎች የመክፈያ እንትኖች ናቸው ፕላትፎርሞች ናቸው እና እንዴት ነው ምናምን ሲሉ ቴሌብርን እዛ ላይ የሚያገኙት አይመስላቸውም ወይም ሲቢኢን እዛ ላይ የሚያገኙት አይመስላቸውም እና አሁንም ከዚህ ቪዲዮ በኋላ ሞር ክሊር የሆነላቸው ይሄዳል ተስፋ አደርጋለሁ። ሲገቡ ሊንኩ ላይ በፈለጉት የመክፈያ አማራጮች መጠቀም ይችላሉ። ሌላው ደግሞ በጣም ሰው የሚወደው ነገር ምንድነው? ዲስካውንት ቻፓ ከተባለ የሚታያቸው ኤርሊ በርድ ነው እና ሁሉም ሰው በቃ ኤክሳይትድ ሆኖ በቃ ማለት አልገባሽም የመጀመሪያ የኤርሊ በርድ ኦልሞስት የሆነ ዊዝን ላይክ ሳምንት ባልሞላ ጊዜ ውስጥ ኤርሊ በርድ አልቋል። በቃ ቡክ ተደርጎ አልቋል እና ቻፓ ሲባል ቅድሚያ የሚጠባቸው ዲስካውንት የሆኑ ትኬቶች መጀመሪያ ላይ፣ ከዛ በኋላ ኢቭን የበር ላይ ሲመጡ እዛ ቻፓ ላይ ከሚቆርጡበት ብር ትንሽ ከፍ ያለ ነው የሚከፍሉት። ስለዚህ ቻፓ ሲባል ዲስካውንት ትኬቶች በደንብ ጭንቅላታችን ይመጣሉ። ለእነሱም በደንብ ቀለል ባለ መግቢያ፣ ቀለል ባለ የአጠቃቀም ሁኔታ፣ ቀለል ባሉ ሜቶዶች ኪዋር ኮዳቸውን ይዘው በደንብ ጤናማ በሆነ ባልተጭበረበረ መንገድ የሚገቡበትን ነገር አመቻችቷል ብዬ አስባለሁ። ተጠቃሚም ጨምሮልናል። ምክንያቱም ላይፍሽን ቀላል ስታረጊ አሁን ሌላ ኢቨንቶች ስታዘጋጂ በር ላይ ብቻ መግቢያ ስታረጊ እና በቻፓ ቀድመሽ ስታረጊ ትንሽ የሚመጣው ሰው እንትን ያደርጋል። ሌላው አንድ የረሳሁት ነገር ቻፓ ላይ ሲገቡ ሞር ስለ ኢቨንቱ ዲስክሪፕሽን ይቀመጣል ብዙ ጊዜ። ምክንያቱም ፖስተር እናስገባለን፣ ቀን የሚመጡበት ቀን የኢቨንቱ ከስንት ሰዓት እስከ ስንት ሰዓት ነው የሚሉት የተወሰኑ ዲቴይሎች ዲስክሪፕሽኖች ይገባሉ እና ስለዚህ ሰው ሞር እሱን አይቶ የሚሄድበትን ሰዓት አውቆ መቼ እንደሆነ አውቆ ሁሉን ነገር እዛ ላይ አለ። ስለዚህ ቀድሞ ከፍሎ መዘጋጀት ይችላል ማለት ነው። ያን ያህል ትረስትን ከከስተመር ጋር ቢውልድ አድርጓል ብዬ አስባለሁ ይህን ቻፓ በዛ መልኩ። ሌላው የረሳሁት ነገር ደግሞ ፍሪኩዌንትሊ የምንጠየቀው ጥያቄ ነው ይሄ ራሱ እና አንዳንድ ዲያስፖራዎች ይኖራሉ እዚህ መጥተው ኢቨንቶችን መሳተፍ የሚፈልጉና ቻፓ ስትያቸው በውስጡ ቴሌብር ወይ ደግሞ ሌላ የዚህ ሀገር የመክፈያ መንገዶች ይኖራሉ እና ገና እንደ መምጣታቸው ከሆነ ወይ እሱን ሳያስተካክሉ ቀርተው ከሆነ እንደዛ ከሆነ ትንሽ ይቸገራሉ እንትን ለማድረግ እና እንዴት ነው የምናደርገው ተብለን ተጠይቀናል። እሱም በጣም ቅልል አድርጎላቸዋል ብዬ አስባለሁ። ምክንያቱም የኢንተርናሽናል ፔመንት መፈጸሚያ ኦፕሽኖች አሉት ቻፓ። ለምሳሌ ፔፓል አለው፣ ማስተር ካርድ አለው፣ ቪዛ አለው እና እሱን ስንነግራቸው በጣም ደስተኛ ነው የሚሆኑት እና በሱም የሚጠቀሙ እንትኖች አሉ ለማለት ያህል ነው። አይ ቲንክ ከሞላ ጎደል ከዛም ከዚህም ሳይድ ያለውን ነገር ያነሳው ይመስለኛል። በአጠቃላይ ለመናገር ያህል ግን ያው ቅርንፉድ የኢቨንት ስራዎችን በደንብ ይሰራል። ከኮርፖሬት ጀምሮ ኔትወርኪንግ ኢቨንቶችን ያዘጋጃል፣ ኮንሰርት ደረጃ ይሰራል ማለት ነው። እንደገና የፓርቲ ኢቨንቶች ደግሞ ጮቤ ፌስቲቫሎች አሉ። ስለዚህ ኤኒ ካይንድ ኦፍ ኢቨንትስ በዚህ አጋጣሚ እንዲዘጋጅላችሁ በእኛ የምትፈልጉ ሰዎች ካላችሁ በእኛ በቻፓን በኩል መምጣት ትችላላችሁ ማለት ነው። ኦልሞስት ሙሉ ኢቨንቶቻችን ከቻፓ ጋር ነው ፓርትነር አድርገን እየሰራን ያለ ነው። ከረንትሊ ለሌሎች ኢቨንት ለሚያዘጋጁትም ይሄንኑ ሰጀስት የምናደርግ ይሆናል ማለት ነው። ምክንያቱም እኛን ላይፍ በጣም አቅልሎልናል፣ የሌሎቹንም እንደሚያቀል አልጠራጠርም ማለት ነው። አመሰግናለሁ በጣም።